ይህን ቪዲዮ እስከ መጨረሻው ሳታዩ በፍጹም የዲጂታል ቢዝነስ ስራ እንዳትሞክሩ። ሃይ ጋይስ የአሾቲ ቪዲዮ ነው ደግሞ ሀብቴሬ ዛሬ ደግሞ የሚገርም ሐሳብ ይዤ መጥቻለሁ። ይህን ቪዲዮ እስከ መጨረሻው ሳታዩ በፍጹም የዲጂታል ቢዝነስ ስራ እንዳትሞክሩ። የዲጂታል ቢዝነስ ባለሙያ ለመሆን ይህ ገራሚ ሐሳብ ስለሆነ እስከ መጨረሻው ድረስ አይታችሁ የራሳችሁ የምትሉትን ወይም ደግሞ ትርፋማ የምትሉትን የዲጂታል ቢዝነስ መጀመር ትችላላችሁ። ቀጥታ ወደ ቪዲዮ ነው። ትርፋማ ሊያደርገን የሚችል የዲጂታል ቢዝነስ አይዲያ እንዴት ነው ማወቅ የምንችለው ወይም ደግሞ ማግኘት የምንችለው? ምክንያቱም አንዳንዴ እንዲሁ ጓደኞቻችን ስለሰሩ ወይም ደግሞ ከቅርብ በተለያዩ በሶሻል ሚዲያ ስላየን ብቻ የትኛውም ስራ ለኛ ይሆናል ማለት አይደለም። ለኛ ሊሆን የሚችለው የዲጂታል ቢዝነስ አይዲያ የራሱን የቻለ ከኛ ጋር ሊሄድ የሚችል ስራ ይኖራል። ይህንን ስራ እንዴት ነው ማወቅ የምንችለው? ከኔ ጋር ሊሄድ የሚችል እኔ ትርፋማ ልሆንበት የሚችለው የዲጂታል ቢዝነስ አይዲያው እንዴት ማወቅ እችላለሁ? 4 ሪሰርቾችን እንሰራለን። ግዴታ እነኚህን ሪሰርቾች ሳንሰራ ቀጥታ ወደ ዲጂታል ቢዝነስ ብንገባ ትርፋማ አንሆንም። ድካምና ስልቹ እየሆነ በቶሎ ከዲጂታል ቢዝነስ ስራ እንወጣለን። 4 ሪሰርቾችን መስራት የግድ ይለናል። አንደኛው ህዝቡ ጋር ያለውን ፕሮብለም ወይም ደግሞ ችግር ማወቅና መለየት። ያ ማለት ምናልባት እኛ የምንሰራበት ኤሪያ አካባቢ ያሉ ክሊያንቶቻችን ሊሆኑ የሚችሉ ወይም ደግሞ ህዝብ የተቸገረበት ፕሮዳክት ከሆነ ፕሮዳክት ወይም ደግሞ የተቸገረበት ሰርቪስ ከሆነ ሰርቪስ ያንን ማወቅና መለየት። ተፈላጊ የሆነ ፕሮዳክት ሊሆን ይችላል፣ ተፈላጊ የሆነ ስኪል ወይም ደግሞ ሰርቪስ ሊሆን ስለሚችል ይሄንን ፕሮብለም በደንብ ለይቶ ማወቅ፣ ይሄን ሪሰርች በደንብ መስራት። የትኛውን ፕሮፊቴብል የሆነ ቢዝነስ በነገራችን ላይ ከበስተጀርባው የሚገርም ፕሮብለም ሶልቭ እያደረገ ነው። የትኛውም ድርጅት ሊሆን ይችላል፣ ወይ ደግሞ ዲጂታል ቢዝነስ ላይ ያለ ስራ ሊሆን ይችላል። ፕሮፊቴብል ወይም ደግሞ ትርፋማ ከሆነ ከበስተጀርባው የሚገርም ፕሮብለም ሶልቭ እያደረገ ነው ማለት ነው። ስለዚህ እኛም በጣም ትርፋማ እንድንሆን ከፈለግን እዛ አካባቢ ምን አይነት ችግር አለ ብለን መጀመሪያ ሪሰርች ማድረግ ማለት ነው። ምናልባት የስኪል የሚፈልጉ ክሊያንቶች ወይም ደግሞ ህዝብ ሊኖር ይችላል፣ አሪያ ደግሞ ፕሮዳክቶች የሚፈልጉ ህዝብ ወይም ደግሞ ክሊያንቶች ሊኖሩ ይችላሉ። ስለዚህ ያን ፕሮብለም መጀመሪያ መለየት። ሁለተኛው ቼክ ዘ ማርኬት ዲማንድ ነው። ማርኬቱ የሚፈልገው ምንድነው? ፕሮዳክት ከሆነ ይህ ማርኬት ሊፈልገው የሚችለው ፕሮዳክት ምንድነው? ስኪል ወይም ደግሞ ሰርቪስ ከሆነ ደግሞ ማርኬቱ ሊፈልገው የሚችለው ስኪል ወይም ደግሞ ሰርቪስ ምንድነው? ምናልባት አንዳንዴ የኛ ሰርቪስ ወይም ደግሞ የኛ ፕሮዳክት ህዝቡ ጋር ክሊያንት እኛ ያለንበት አካባቢ ክሊያንት ወይም ደግሞ ህዝብ ጋር ላይፈለግ ይችላል። ስለዚህ እኛ ያለንበት ወይም ደግሞ እኛ እየሰራንበት ያለው አካባቢው ማርኬቱ የሚፈልገው ስኪል ወይም ደግሞ ፕሮዳክት ምንድነው? ይሄን መለየት። ምናልባት ይሄን ለማወቅ ፌስቡክ ልንጠቀም እንችላለን፣ ቴሌግራም ልንጠቀም እንችላለን፣ ቲክቶክ ልንጠቀም እንችላለን፣ በራሳችን ልናቅ እንችላለን። የግድ ትርፋማ ለመሆን ይሄን ሪሰርችን መስራት ግዴታ ይላል ማለት። ምክንያቱም ገበያው የማይፈልገው ፕሮዳክትና ስኪል ይዘን ምንም ማድረግ ስለማንችል። ሶስተኛው ምንድነው? ኮምፒውተሮቻችንን ማወቅ ወይም ደግሞ ልክ እንደኛ ተመሳሳይ የሆነ ፕሮዳክት የሚያቀርቡ ልክ እንደኛ ተመሳሳይ የሆነ ስኪል ወይም ደግሞ ሰርቪስ ሊሰጡ የሚችሉ ተመሳሳይ ሰራተኞች ሊኖሩ ስለሚችሉ እነሱ በምን አይነት ወይ ነው እየሰጡ ያሉ ወይም ደግሞ በምን አይነት ወይ ነው እያገለገሉ ያሉ የሚለውን በደንብ ማወቅ አለብን። ምክንያቱም የነሱን ተመሳሳይ ፕሮዳክት፣ ተመሳሳይ ስኪልና ተመሳሳይ ዴሊቨሪ ሲስተም፣ አጠቃላይ ተመሳሳይ ቴክኒክ ምንሰጥ ከሆነ ክሊያንቱ መጀመሪያ የሚያውቃቸው እነሱ ስለሆነ እነሱ ነው ኦልሬዲ እነሱ ጋር ነው የሚሆነው። አዲስ ሰው ጋር ምንም መነካካት ወይም ደግሞ አዲስ ሰው ጋር ሊንክ መፍጠር አይፈልግም። ስለዚህ እነሱ ጋር የመጀመሪያ ከኛ ጋር ተመሳሳይ ያላቸው ወይም ደግሞ ተመሳሳይ ፕሮዳክት ያላቸው ተመሳሳይ ስኪል ያላቸው ሙሉ ለሙሉ ኮምፕሊት የሆነ ፕሮዳክት ሙሉ ለሙሉ ኮምፕሊት የሆነ ስኪል ላይኖራቸው ይችላል። የሆነ ኤረር ወይም ደግሞ የሆነ እጥረት ሊኖር ስለሚችል ያቺኛዋን እንደ ክፍተት ተጠቅመን እኛ ሞዲፋይ አድርገን ከነሱ የተሻለ አድርገን ማምጣት ኮምፒቲተር መሆን ማለት። የተሻለ ዴሊቨሪ ሲስተም ልንፈጥር እንችላለን፣ የተሻለ ፕሮዳክት ልንፈጥር እንችላለን፣ የተሻለ አቀራረብ አፕሮች ሊኖረን ይችላል። ከኮምፒውተሮቻችን ጋር የተሻለ ተመራጭ ወይም ደግሞ ተፈላጊ መሆን፣ ይህንንም ሪሰርች መስራት ማለት ነው። አራተኛውና ሌላኛው ትርፋማ ሊያደርገን የሚችል ሪሰርች ቴስት ማድረግ፣ ገበያው ወይም ደግሞ ስራውን ቴስት ማድረግ። ምናልባት ሶሻል ሚዲያ ላይ ፖስት በማድረግ ሊሆን ይችላል። ገና ሙሉ ለሙሉ ኢንቨስት አናደርግበት፣ ሙሉ ለሙሉ ታንገባ ቴስት ማድረግ። ለምሳሌ ሶሻል ሚዲያ ላይ ፖስት እያደረግን ሊሆን ይችላል፣ የተለያየ በጓደኞቻችን ሊሆን ይችላል፣ ኦር ደግሞ በቲክታክ፣ ቴሌግራም፣ ፌስቡክ ላይ እያስተዋወቅን ቴስት እናደርጋለን። ኮሚትድ ከመሆናችን በፊት ማለት ነው። የተወሰነ ቀን ቴስት እናደርገዋለን። ከዛ እዛ ጋር ያለውን ሪስፖንስ እናያለን። ጥሩ አቀባበል በኮመንት ሊሆን ይችላል፣ ኦር ደግሞ በሀሳብ በአይዲያም ሊሆን ይችላል። ጥሩ ነገር ካለ ኮሚትድ እንሰራለን ማለት። ስለዚህ ቴስት ማድረግም ሌላኛው ጥሩ ወይም ደግሞ ፕሮፊቴብል የሆነ ዲጂታል ቢዝነስ አይዲያ ለማግኘት ከሚረዱን መስፈርቶች ወይም ደግሞ ሪሶርሶች አንደኛው ማለት። ስለዚህ ትርፋማ የሆነ ፕሮፊቴብል የሆነ ዲጂታል ቢዝነስ አይዲያ ለማግኘት እነኝን 4 ሪሰርቾች መስራት ግዴታ ይላቸዋል። የመጀመሪያው ገበያው ፕሮብለሙ ምንድነው ማለት ነው። ሁለተኛው ማርኬት ዲማንዱ ምንድነው ብሎ ሪሰርች መስራት። ሶስተኛው ኮምፒውተሮቻችን ወይም ደግሞ ከኛ ጋር ተመሳሳይ ፕሮዳክት ያላቸውን ማወቅና ሪሰርች መስራት። አራተኛው ደግሞ ቴስት ማድረግ ማለት። እነኝን ቼክ ካደረግን በኋላ ለኛ የሚሆነው በእነኝህ ማወቅ ስለምንችል ቀጥታ ወደ ዲጂታል ቢዝነስ ስራችን እንገባለን ማለት። የዛሬው ቪዲዮ ይሄ ነበር። በቀጣይ በሌላ ቪዲዮ እስከምንገናኝ ቸር እንሰንብት።